ሰላም እንዴት ናችሁ? እግዚአብሔር ሰላም ይብዛላችሁ። የገላትያ ምዕራፍ 4 ላይ ቁጥር 8 እንዲህ ይላል፣ ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያ ሆናችሁ ተገዛችሁ። አማልክት ለማይሆኑ የአምላክ ባህሪ ለሌላቸው ሙት ለሆኑ ለነዛ ባሪያ ሆናችሁ ተገዛችሁ። ነገር ግን መጽሐፍ ሲናገር ምንድን ነው? አሁን ግን ይላል፣ አሁን ወደ ነፍሳችሁ ጠባቂ እረኛ ተመልሳችኋል። እግዚአብሔር ፈላጊ በሆኑ በክርስቶስ ኢየሱስ በኩል ጸጋና እውነትን መገለጡ በእርሱ እግዚአብሔርን ማወቅ ያለማወቅን ግዛትን አሳልፎ እግዚአብሔር ሰዎች ሁሉ ንስሐ ያዛል ተብሎ እንደተጻፈ እግዚአብሔር የማወቅ ግዛትን አምጥቶ ዛሬ ሕያው ለሆነው ሕያዋን ሁሉ ፍጥረት መንቀሳቀስንና መኖርን ከሚያገኙት ከእርሱ ስር ከእጁ ስር መሆን ችለናል። ይህ የእግዚአብሔር ጸጋ ስለበዛለን ዛሬ ገላትያ ምዕራፍ 3 ላይ ያለኝ ሀሳብ አጋራለሁ። ከዚህ ተጨማሪ መጽሐፍ ምንድነው ምዕራፍ 3 ላይ ቁጥር 2 ይህ ብቻ ከእናንተ እንድማር ወዳለው አላወራሁም፣ በሕግ ሥራ ወይም ከእምነት በሆነው መስማት መንፈስን ተቀበላችሁ። ቁጥር 5 ላይ ደግሞ እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ተአምራትን የሚያደርግ በሕግ ሥራ ነው ወይስ ከእምነት በሆነው መስማት? እዚህ ጋር ያለው በሕግ በሆነው ሥራ ነው ወይስ ከእምነት በሆነው መስማት? መጽሐፍ ሲናገር መስማት በእግዚአብሔር ቃል የእምነት ቃል እዛ ነው ያለው። ቃሉ ዛሬ ከአፌ ቀርቦልሃል ነው ኢየሱስ ጌታ እንደሆነ ከሙታን እንደተነሳ ደግሞም የእግዚአብሔር ልጅ እንደሆነ ለጽድቃችን እንደተነሳ ሰው ሁሉ የሚያጸድቅ እሱ እንደሆነ ለሚያምን እግዚአብሔር እምነቱ ጽድቅ ሆኖ እንዲቆጠርለት ከሙታን ባስነሳ ሮሜ 4 ላይ እንደተጻፈ ከሙታንም በተነሳው በእርሱ ለምናምን ይቆጠርልን ዘንድ አለ ተብሎ። ስለዚህ የእምነት ቃል ይህ የእምነት ቃል ከመስማት የሆነው የእምነት ቃል የእግዚአብሔር መንፈስ በእኛ ማድረግ እንዲሆን ዘንድ እግዚአብሔር ፈቅዷል። ኤፌሶን 1 ላይ እንደሚናገር ማለት ነው። ኤፌሶን 1 ላይ እንዲህ ነው የሚለው፣ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ነው። መንፈስን የተቀበልነው እኛ የሁሉ ፈጻሚ በሆነው በእግዚአብሔር ልጅ በኢየሱስ በማመን መንፈስን ተቀብለናል። በሕግ ሥራ አይደለም፣ ፈጽሞ አይደለም። በሕግ ሥራ ሆኖ ሁሉ ከሕግ በታች ናቸው። ስለዚህ የሚያምኑ በሚያጠምቅ በእግዚአብሔር ጸጋ በክርስቶስ ኢየሱስ በሆነው እውነተኛ ወንጌል ዛሬ እንዲያው ጸጋ ጸድቀናል። ስለዚህ በጸጋ የተቀበልነው የክርስቶስ ኢየሱስ አዳኝነት የሚያጠምቅ የእግዚአብሔር ጸጋ በእርሱ በመገለጡ ዛሬ ያው መንፈስ በእኛ ውስጥ ሆኗል። በሕግ ሥራ ሆነ አይደለም፣ በመስማት የእግዚአብሔር ቃል በመስማት የእግዚአብሔር ልጅ ኢየሱስ እርሱ ለጽድቃችን እንደተነሳ ለሚያምኑት ሊያጸድቅ ዘንድ ደግሞ ከሙታን ያስነሳ በእርሱ ለምናምን ይቆጠርልን ዘንድ አለ ተብሎ እንደተጻፈ በክርስቶስ ኢየሱስ በማመን የእግዚአብሔር መንፈስ በእኛ ውስጥ አለ። በሕግ ሥራ ይሁን ከእርግማን በታች ናቸው። እርግማን ያለበት ደግሞ የእግዚአብሔር መንፈስ አያስፈልግም፣ አይኖርም። ስለዚህ በክርስቶስ ኢየሱስ ቤዛነት በኩል ያንን እውነተኛውን ወንጌል ልጁን ኢየሱስ በመስማት ያው መንፈስ ማደሪያ ሆነ የርስታችን መያዣ አድርጎ እግዚአብሔር በውስጣችን መንፈሱን ሰጥቶናል። ስለዚህ ይህ እውነተኛው ወንጌል ሰጥቶናል። እውነተኛው ወንጌል ማን ነው? የመዳናችን ወንጌል ነው። የመዳናችን ወንጌል ማን ነው? የሰማነው ወንጌል ማን ነው? በክርስቶስ ኢየሱስ ያለው የእግዚአብሔር የጸጋ ኃይል ተቀብለናል። መንፈሱ በእኛ ውስጥ አለ። ስለዚህ እርሱ የርስታችን መያዣ ነው። ለእግዚአብሔር ያለው ሁሉ እስከሆነ ድረስ ይህ ለክብሩ ምስጋና ይሆናል ተብሏል። እኛ በሕግ ሥራ ሳይሆን የጸደቅነው ይህ በሕግ ሥራ ሳይሆን መንፈስ ቅዱስ የተቀበልነው በእግዚአብሔር ልጅ በኢየሱስ በማመን ያው መንፈስ ውስጣችን ስላለ የርስታችን መያዣ ነው። ለዘላለም ከእኛ የሚኖር ዘንድ እግዚአብሔር አብ በእምነት በሆነው መታዘዝ በኩል መንፈስ ቅዱስ ተቀብለናል። ኢየሱስ ብቻው የጽድቅ አላቸው። በእምነት የሚያምነው ሁሉ ያጸድቅ ዘንድ የእግዚአብሔር ጸጋ በልጁ ተሰጥቷል። ኢየሱስ ብቻው ያድናል።